ሰላም ጋይስ እንዴት ናችሁ? እንኳን በደህና መጣችሁ። ዛሬ የምናወራው ስለ ፐርሰናል ብራንድ ይሆናል። ምርጥ የሆነ ፐርሰናል ብራንድ ብሎክልና ጥያቄ ምልክት አለኝ ለማለት ፈልጌ ነው። ሁላችንም የራሳችን የሆነ ከሌላው የምንለይበት ፐርሰናል ብራንድ አለ። ያንን ፈልጎ ማግኘት ደግሞ የራሳችን ፋንታ ይመስለኛል። ለምሳሌ እኔ ያለኝ ፐርሰናል ብራንድ እንትን ነው፣ ቢዝነስማን የቢዝነስማን ፐርሰናል ብራንድ ላይ አንድ ስቶሪ ላጫውታችሁ። ህፃን እያለሁ እኔ ምን አደረግ ነበር መሰላችሁ? ሜቢ 7 ወይም 8 እንደዛ አካባቢ ቢሆን ነው። አይላንድ ጁስ የምታውቋት ከሆነ የጠርሙሷን ራኒ፣ የጠርሙሱ ራኒ፣ የጠርሙሱ ዘይቱና ጁስ እንደዚህ ነበሩ እና የእነሱ ባዶ ፈልግና ከነክዳናቸው ማለት ነው ፈልጌ ቤት ያመጣቸዋለሁ፣ አጥባቸዋለሁ። ከዛ ጁስ ገዛና እበጠብጣለሁ። በጥብጬ ከዛ በነዛ ጠርሙስ ባጠብኳቸው ጠርሙስ ውስጥ እጨምራለሁ ማለት ነው። ያኔ ጁስ አንዱ ጁስ ወይ 2 ብር 3 ብር ምናምን ቢሆን ነው። እኔ ደግሞ የምሸጠው 5 ብር ነው አንዱን ማለት ነው። አንዱን ጁስ ብጠብጦ በጣም ብዙ ነው የሚወጣው። ጁስም ከጨመረ እኔም ጨምር ነበር። እንደዛ እያደረኩኝ ለተወሰነ ጊዜ መሸጥ ጀመርኩ። በምን ምክንያት እንደሆነ ባላውቅም አቋረጥኩ። አሁን በዚህ በመነሳት የራሴ የሆነ ፐርሰናል ብራንድ አውቄ ፈልጌ አግኝቼ ቢዝነስማን መሆኔን አውቄያለሁ ማለት ነው። እና ይሄ ፐርሰናል ብራንድ የሚባለው ነገር በቃ በጣም በሰፊው የመጣው እንትን ላይ ነው። በቃ ከሶሻል ሚዲያ ጋር ተያይዞ በጣም ይመስለኛል። አሁንም ቢሆን በቂ እውቀት የለኝም፣ ያለችኝ አካፍላችሁ ብዬ ነው። እና አሁን እንደምታውቁት ዩቲዩበር ነኝ። የራሴን ስቶሪ ፖስት አድርጋለሁ። ገባችሁ? እና እኔ ፐርሰናል ብራንድ ነው ያወቅሁት አሁን በቅርቡ ነው። እኔ እንትን ትንሽ ወደ ኋላ መለስ አድርጌ ልንገራችሁና ይሄንን እኔ መቅዳት ሲጀምር አላሰብኩም ፐርሰናል ብራንድ ይሆናል ብዬ ምናምን። ያሰብኩት ምን መሰላችሁ? መጀመሪያ ዲያሪ ጽፍ ነበረ። ያንን ዲያሪ ደግሞ የተነሳሳሁት አና ታውቃታላችሁ፣ ብዙዎቻችን አና እናውቃታለን። በዛች ነበር የተነሳሳሁት። እንግዲህ እንደምታውቁት አሁን ኢትዮጵያ ውስጥ ኮሪደር ልማት በሚል እንትን ይፈርሳል ታውቃላችሁ አለ። በዛ የመጣ እኛም ደረሰብንና ፈረሰ። በዛው የኢኮኖሚ ውድቀት አጋጠመን ማለት ነው። እና እኔም ተገደድኩኝ ወደ ሊስትሮነት ለመስራት ማለት ነው። ከሰራው ከ2 ወር ምናምን አካባቢ ለምን ቆየ እኔ አልቀዳም ምናምን ብዬ ለምን ዩቲዩብ ላይ ፖስት አላደርግም ምናምን ብዬ ለራሴ ሀሳብ አቀረብኩኝ። እና አንደኛው ከዛ አሰብኩኝ ይህን ስጀምር አልኩት ለራሴ ይህን ስጀምር ይሸጥልኛል መጽሐፍ ብያለሁ። ይሄ ዲያሪ ጽፋለሁ መልኳችሁ ይጻፍልኛል። ሁለተኛ ከዩቲዩብ ብር ማግኘት ጀምራለሁ። ሶስተኛ ደግሞ እንደምናውቀው በኢትዮጵያ ታሪክ መሰረት አንድ ሰው እንዴት ሀብታም እንደሆነ ወይ ሙቪ ወይ ደግሞ የተጻፈ መጽሐፍ ወይ በጋዜጣ አላየንም። صح አላየንም። እኛ እንደዚህ አይነት አላየሁም ምን እና አንተ የመጀመሪያው ትሆናለህ የሚል ሀሳብ መጣኝ። በእነዚህ 3 ሀሳቦች ነው ተነሳስቼ ያደረኩኝ። ለካስ አላውቀው ፐርሰናል ብራንድ ሆኖላችኋል። እና ፖስት አድርጋለሁ፣ ምን እሞክራለሁ፣ ጥራለሁ። አንዳንዴ ምን አለ መሰላችሁ የሆነ ነገር ለመሆን እየፈለጋችሁ እናንተ ኦልሬዲ ሆናችሁታል። ገባችሁ? ሳታውቁት ኦልሬዲ ሆናችሁታል። እና እንደዛ ከሆኑ ሰዎች አንዱ እኔ ነኝ። ፐርሰናል ብራንድ ምርጥ የሆነ ነገር ነው። እኔ እስከዛሬ ባለኝ ኤክስፒሪየንስ ልበል እንዴ ባለኝ ልምድ በቃ በየቀኑ ፖስት ማድረግ ነው፣ ያለኝ ሼር ማድረግ ነው፣ ምን እያጋጠመኝ እንደሆነ ምናምን ኤቭሪቲንግ ሼር አደርጋለሁ። እንደነገርኳችሁ ፐርሰናል ብራንድ የራሳችሁ ፋንታ ነው ፈልጎ ማግኘት ማለት ነው። ለዛሬ ለኝ ይሄ ነው። በሌላ እስከምንገናኝ ድረስ አንድ ያድርገን። ቻው።